تشار تافا تقيا تنقرفي تقيا نخرة كنف تدستا أيام تورا أخذ تورا بس سلام كرب دستا كرب أشوفها تاني بيت أخبر زرو أخبر زقا أجت أشادو تسا أجت أباتا يرسا خناكا كفانيني عدراخا أشوف نباخا يا تنينني يا نلخاخا እንዴት ናችሁ? የምንጭ ቤተሰቦች ሰላም ናችሁ? አገር ውስጥም በውጭም ያላችሁ እንዴት ናችሁ? ሰላም ናችሁ? እንኳን ለመስቀል በዓል አደረሳችሁ። እንዴት ናችሁ? ሰላም ናችሁ? ልጄ አዲስ አበባ ሄደዋል። በጣም ከፍቶኛል እና የሆነ ዛሬ የጎማ ክትፎ ነው እና አሁን ቆጮ ጋግሬ አሳያችኋለሁ። ልጄ አሁን ከአዲስ አበባ ስለሚመጣ እስኪ የሆነ ነገር ሰራልቼ ላስደስተው ብዬ ነው። አሁን እንግዲህ ወደ ቆጮ ጋገራ እንሂድ። ሚጣ እስቲ ውሃ ስጪኝ። አሁን እንግዲህ ዋና በሰላም መድረስ ነው። አሁን እንግዲህ ቆጮ ጋግሬ አሳያችኋለሁ። እንዴት ነው ቅጠሉ? በጣም ደስ ይላል። ማን ነው የገዛልኝ? አይቅጠል አቤት እንግዲህ እንዴት እንደሚጋገር ቆጮ መብላት ብቻ ሳይሆን መጋገሩ በጣም ነው የምንችልበት። ሳይመጣ በእናትሽ ከመንገድ ነው የሚመጣው ብለሽ እንግዲህ ልጁ ሳይመጣ ሰራርቼ ልጠብቀው። ሙያ በእጃችን ነው። ሙያ በእጃችን ነው። ሚጣ ፈጠን በይ። ጎመኑን ክተፊ። ልጁ ሳይመጣ ቶሎ በይ። ሰዓቱ ሄዷል። ሳይመጣ ቶሎ አዘጋጅተን ነይ ኩሽና ሂጂና እንጨት ጨማምሪበት። ፈጠን በይ። ምጣዱን አውርጂና ጨማምሪበት። ደግሞ በትኩሱ ነው ቆጮ የሚጣፍጠው። በትኩሱ ነው እንጂ ሲቀዘቅዝ ደስ አይልም። አቤት አቤት ቡላ እኮ ነው ቆጮ ራሱ። አቤት አቤት አቤት። አሁን እንግዲህ መጋገር የማትችሉ ቀላል ነው መጋገር። በኮባ እንዲህ መጠፍጠፍ በጣም እያያችሁኝ አሁን መልመድ ትችላላችሁ። ቀላል ነው። ሰው ከመለመን ሙያ በራስ መልመድ። ሙያ ደግሞ በእጃችን ነው። በእጃችን የሚያስፈልገው አሁን በቃ ቆጮ በኮባ መጋገር የሚያስፈልገው ትንሽ ላላወቀ ሊከብደው ይችላል። ላላወቀ ግን በጣም ቀላል ነው። ነጭ ቆጮ ነው ይሄ። ለእንትን የሚሆነው ይሄ ዝም ብሎ ቆጮ እኮ አይደለም። ቆጮ ሁለት አይነት ነው። አንዳንዱ ዝም ብሎ ነው። ይሄ ደግሞ ቡላ ነው። በቃ ቡላ ቆጮ። ይሄ በክትፎ ባይብ የሚበላ ነው እንጂ ዝም ብሎ ጎመን አይደለም። ቶሎ በይ እንጨት ጨማምሪልኝ። ዝም ብሎ ቆጮ አለ። ይሄኛው ግን በጣም ውድ ነው ደግሞ በጣም የዘንድሮ ዓመት በዓል በጣም ደስ ይላል። በጣም 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 ደስ ይላል። በዘንድሮ እኔ ደስ ብሎኝ ማለት ነው። እያያችሁ ነው። ቆጮ ጋገራ እንግዲህ እንዲህ ነው። ቶሎ ልጁ ሳይመጣ በስመ አብ መጣሁ ጉራጌ ዝምድና ፈልጌ ከጉራጌ ማን ይጠላል ፍቅር ከጉራጌ ማን ይጠላል ትዳር ከጉራጌ። አሁን ደግሞ ኩሽና ገብቼ እሳት አቀጣጥዬ እንዴት እንደሚደረግ አሳያችኋለሁ።
ማን ነው የሚያንኳኳ? እዚህ ነው ማጣንደ እንደ መኪና አገኘ። ምንድን ነው ያስከው ደግሞ? አቤት ከታ መጣ። ቤት እኮ ሞቷል አለ። ግን ያው በቃ ያለው ነገር እንደውም ሁለት ነው ያመጣ። አቤት በጣም ደስ ይላል። አመሰግናለሁ። ቆጮ እየጋገርኩ ሰላም ውድ ዛሬ እኮ የጎመን ክትፎ ነው ዛሬ። አዎ እባክሽ በግዴ ነው የመጣሁት። የምር እኔ መኪና በስመከራ መኪና እኮ የለም። አዎ እንግዲህ በመስመር አንጣው ያዘ። ዛሬ ችግር የለውም። እኔ ያስገባው ነው። ቆይ ሄዳ እዚሁ አስገባለሁ። ደከማ ልጄ ምን እየሰራሽ ነው? ልጄ እየሰራሽ ነው? ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? እንኳን አደረሳችሁ። ያው እንግዲህ እኔ አዲስ አበባ ነበርኩና ያው ታውቃላችሁ አሁን ላይ ስራ ምንድነው ስለሆነ አዲስ አበባ ነበርኩና ገና መምጣቴ ነው። የግዴን ነው በቃ መኪና ትቼ ምናምን ነበር የመጣሁትና ብቻ ያው ማሚ እየሰራች ነው መሰለኝ። ምንድነው ደግሞ እሱ ቆጮ? ዛሬ የጎመን ክትፎ እኮ ነው። ረሳን? አዎ ቆጮ ነው። እኔ ልብስ ልቀይር አለ። ልብስ ቀይር፣ እሱ ቀይር። እሺ ሳላቀጣጥል አንዴ። እሺ መኪና አለ ለመሆኑ? አዎ ግን ብራቸው እኮ ነው አይቀመሰው። ልብስ ቀይር። እሺ እንኳን በሰላም መጣን። ወይ እንደውም ከፍቶኝ ነበረ። እንኳን መጣልኝ። ወይ ከፍቶኝ ነበረ። እንደው መኪና እንደዚህ እንትን ሲሆን ከፍቶኝ ነበረ። እንኳን በሰላም መጣ። አሁን ቆጮ ላውላ ይከብዳል። እንዲህ ነው እንግዲህ። ምን ላግዝሽ ማሚ? ምን ላግዝሽ? ሰዓቱን አንድ ግልሽ ወለ በቃ ሰዓቱን አቤት አንዲሲ በቃ እንዴ እኮ ነው። እየተጋገረ ነው። በቃ አሁን እንግዲህ ትንሽ ሰዓት በኋላ ልጁም ከመንገድ ስለመጣ ትንሽ ስለደከመው ይረፍና ደግሞ በኋላ ካሜራም ይረፍ አብረን ምናይ ነው እንዴት እንደሚሰራ ክትፎ የጎመን ክትፎ እንዴት እንደሚሰራ ስንበላጥ አብረን እናያለን። እስከዛ በሰላም ቆዩ። ቻው። ምጣዳው የጋለ ስለሆነ በአንዴ ያ እንዲህ ነው እንግዲህ። አቤት እንዲህ ነው በኋላ እንዲህ ነው በቃ ቆጮ መጋገር ማለት በደቂቃ ባይንፋለት ነው መስለው። ባይንፋለት ቀላል በደቂቃ ነው መስለው። በኋላ ሲበላ አብረን እናያለን። ከትንሽ ደቂቃ በኋላ አብረን እናያለን። አሁን ልጁም ይረፍ፣ ካሜራውም ይረፍ። ሰላም ነው። እስከዛ መስቀል ይበር ሊሎ አበራ ጀመነ ሊሎ አበራ ጀመነ የክራነኒ ሊሎ ፍቅር ሚሰገነ ሊሎ ፍቅር ሚሰገነ ገደራ ነዲቸን ሊሎ አበባት ይፈተ ሊሎ አበባት ይፈተ በሸዋነ ዲቦ ሊሎ አይገባ ቦርኔታ ሊሎ አይገባ ቦርኔታ በዘንቢ ይሁን አብዲ ይሁን እንግዲህ የጎመን ክትፎ ማለት እንዴ ነው። አይ በጎን ይሄ በጎን በጣም ምን እንደሚመስለው ሲያምር አመት በዓል ሲመጣ እንግዲህ ወቅቱ መስቀል ስለሆነ እንዲህ ነው በቃ የጎመን ክትፎ ከአይቤ ጋር ከቆጮ ጋር ይቀርባል ማለት ነው። ባህላችን ነው። በመስቀል ነው የሚቀርበው። ሁሌ ሳይሆን በመስቀል ነው በቃ ይሄ ጎመንና አይብ። በኋላ ግን ተቀላቅሎ ነው የሚበላው። በጣም ደስ ይላል። ቆጮ ማለት
ማባያ ደግሞ ቆጮ አለ እሱን አቀርባለሁ። መጣሁ ጉራጌ ዝምድና ፈልጌ እንግዲህ ደግሞ ቅድም ሲጋገር ቆጮውን አይተዋል። ይሄ ነው የሚመስለው እንግዲህ ቆጮ ይሄ ነው የሚመስለው። ቆጮ ይሄ ነው የሚመስለው። በንብረት እንጂ ንያጌ ጉራጌ በረንሜ በተትሜ ተሜናት ይበርክሜ ስሜ። ይሄ ደግሞ ብቻውን አይበላም። ጎረቤት ተጠርቶ ቡና ተፈልቶ አንድ ላይ ነው የሚበላ እንጂ ብቻ አይበላም። አመት በዓል ስለሆነ ማለት ነው። ያሌለውም አንድ ላይ ነው የሚበላ። አብረን ተካፍለን ነው የሚበላ እንጂ ብቻ ደግሞ አይበላም። ያሌለው አብረን በቃ አመት በዓል ስለሆነ ያሌለው ደግሞ ተጠራርተን ነው የምንበላ እንጂ ብቻችን አንበላም። በቃ ይሄ ቆጮ ከጎመን ጋር ነው የሚበላ። ነገ ደግሞ የእርድ ቀን ስለሆነ ክትፎ የስጋ ክትፎ ተሰርቶ ጎረቤት ዘመድ ተሰባስቦ ነው ያለው ላሌለው አካፍሎ ነው ማለት። አንተ ተነስ ኪያ የእጅ ውሃ አቅርቢ። ቡና ይፈላል። ቶሎ በእናትህ እንዴት ነው ጎመን አንተ ኧረ ተነስ። ምነው ደከመህ እንዴ? ኧረ ና ቁጭ በይ። በኋላ ሰው ብዙ ስለሆነ ጎረቤት ምናምን ምንድን ነው? ንጹህ ቅቤ ነው ደግሞ ንጹህ ቅቤ። ወደ ሰው ላይ እኮ ምን የመሰለ ንጹህ ቅቤ ነው። ምጣ ትመጣለች። ጎረቤት ልጠራ ሄዳ ነው እሷ። ቤተሰብ አንቀስ እንጂ ቀስቅሶ የሚጋብዛችሁ እስቲ ካሜራማን መስቀሉ በጣም ደስ ይላል። ቤተሰብ ቅድም በጣም ደክሞኝ ነበር ሳላወራችሁ ነበረ። አዳቆ ይሄን ጨርሰን ሳላወራችሁ ነበረ እና እንኳን ደረሳችሁ በድጋሚ እና ዛሬ ጎመን ቀን ቢሆንም ያው ጉራጌ ዘመን ባይኖረንም እኛ ያው በቤታችን እያከበረ ነው። እናንተ በያላችሁበት እያከበራችሁ እንደሆነ ተስፋ አደርጋለሁ። ቤተሰብ እንግዲህ ማሚ ይሄን መሰለ ምግብ እና ይሄን መሰለ ሙያ ይዛ ተቀምጣለች እና እንግዲህ ይኸው ጋብዛኝ እየበላ ነው ያለው። በቤታችን እንደዚህ አይነት ነገር ሰርተናል። እናመሰግናለን ማሚ። ነገ ደግሞ ባሪፍ ነገር መጣልና በክትፎ ነገ ደግሞ ክትፎ ነው። የወርቅ ቀን ስለሆነ ክትፎ ነው። አሁን እንግዲህ ቡና ፍላፍላና ጎረቤቶቹን ሰብሰብ አድርጌ እራት ይበላሉ። እዛው ዝጊዋት አለ ዝጊው በቃ ካሜራውን ነገ እንገናኝ ምናምን በያቸው። አሁን እንግዲህ በተረፈ እንግዲህ አመት በዓሉ ይሄንን ነው የሚመስለው። አሁን ደግሞ ጎረቤት ስለተጠሩ ቡና አፍልቼ ወረዳ አረበቃን በቃን በቃን ቢቢ አራ ጉራ ሳንተማ ቀልበ ነው እሺ ነይ በቃን እንካስቲ አመት በዓል ነው። መስቀል ማለት እኮ መብላ መጠጣ ነው። ሌላ ነገር አይደለም። አሁን ቡና አፈላና ጎረቤት ሰብሰብ አድርጌ እራት አበላለሁ። ብላ ይሄ እኮ ዳንቴ ነው። አረ ብላ በአዲሱ ጣባ አረ ብላ
ቤተሰብ እወዳችኋለሁ። እኔ በእኔ በኩል ጨርሻለሁ። መልካም በዓል ይሁንላችሁ። ነገ ደግሞ በበዓል እንገናኛለን ብዬ አስባለሁ። እንገናኛለን ደግሞ እና የኔን ተራ ደግሞ ነገ ጠብቁ። ነገ ቪዲዮ እሰራላችኋለሁ። ዛሬ ማሚ ቀርማኛለች ማለት ነው። እዚህ ቅርብ ሆኖ እንደውም እቺን ነገር በቀመሱልኝ ደስ ይለኝ ነበር። እነሱ ደስ ይለኝ ነበር እንደዚህ ቅርብ ቢሆኑና እቺን ልጣቸው በቃ በቃ የለም እንግዲህ ቢቀርቡ ነበረ። ወዳቸዋለሁ። እንግዲህ ነገ ደግሞ አብረን እንገናኛለን። መልካም